ሰላም ጤና ይስጥልን የተከበራችሁ የጨፌ ሚዲያ ተከታታዮቻችን ዕለታዊ ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን አሁን ወደ ዜናዎቹ አልፋለሁ። 10ኛው ሀገር አቀፍ የህብረት ስራ ኤግዚቢሽን ባዛርና ሲምፖዚየም መካሄድ ጀመረ። እንደ ሀገር አቀፍ 10ኛ ጊዜና በአዲስ አበባ ከተማ አስተዳደር ለ3ኛ ጊዜ የህብረት ስራ ኤግዚቢሽን ባዛርና ሲምፖዚየም መካሄድ ጀምሯል። ኤግዚቢሽን ባዛርና ሲምፖዚየሙ የህብረት ስራ ማህበራት ሚና ከገበያ በላይ በሚል መሪ ሐሳብ እየተካሄደ ሲሆን ከጥር 29 2016 ጀምሮ እስከ የካቲት 5 2016 ዓ.ም ይቆያልም ተብሏል። አዲስ አበባ ከተማ አስተዳደር ካንቲባ ክብርት ዶክተር አዳነች አቤቤ በማስጀመሪያ ስነ ስርዓቱ ላይ እንደተናገሩት የህብረት ስራ ማህበራት ምርትን በጥራት በተመጣጣኝ ዋጋ እንዲሁም በጊዜ ከማቅረብ አንፃር ትልቅ አስተዋጽኦ አላቸው ብለዋል። የህብረት ስራ ማህበራት ተቋቋሙለትን ዓላማ ከማሳካት አንፃር ክፍተት እንዳለባቸው ጠቁመው ችግሩን ለመፍታት የሪፎርም ስራ በመስራት የወቅቱን ቴክኖሎጂ የሚጠቀሙ እንዲሆኑ ማድረግ ይገባል ብለዋል። ግብርና ሚኒስትሩ ዶክተር ግርማ አመንቴ በበኩላቸው የህብረት ስራ ማህበራት የግብርና ምርትና ምርታማነትን ለማሳደግ ትልቅ አዎንታዊ ሚና እየተጫወቱ መሆኑን በመግለጽ እንዲህ አይነት መድረኮች ደግሞ የገበያ ትስስርን ለማሳደግ እድል የሚፈጥሩ መሆናቸውን አመልክቷል። የጨፌው ወጣቶች ኃላፊነቱ የተወሰነ ህብረት ስራ ማህበርም በኤግዚቢሽንና ባዛሩ ላይ የተለያዩ አትክልትና ፍራፍሬ፣ ጥራጥሬ እህሎችን፣ ማር እና ሌሎችንም ምርቶች ይዞ በመገኘት እየተሳተፈ ይገኛል። 5 የኢንቨስትመንት ባንኮች በኢትዮጵያ ለመሰማራት መፈለጋቸው ተገለጸ። የኢትዮጵያ ካፒታል ገበያ ባለስልጣን ዳይሬክቶሬት ዳይሬክተር ዶክተር ብሩክ ታዬ በተቋሙ ዙሪያ በሰጡት መግለጫ ከየካቲት 4 ቀን 2016 ዓ.ም ጀምሮ በኢትዮጵያ ካፒታል ገበያ ዘርፍ መሰማራት ለሚፈልጉ የሀገር ውስጥና የውጭ ተቋማት ፍቃድ መስጠት ይጀመራል ብለዋል። እስካሁን ባለው ሂደት በርካታ ኢትዮጵያውያንና የውጭ ኩባንያዎች በኢንቨስትመንት ባንክ ለመሰማራት ፍላጎታቸውን አሳይተውናል ያሉት ዳይሬክተሩ 3 በዓለም አቀፍ ደረጃ ስም ያላቸው የውጭ ሀገር ኢንቨስትመንት ባንክና 2 የሀገር ውስጥ ተቋማት ፍቃዱን ለማግኘት እየጠየቁን ነው ሲሉም ተናግረዋል። ኢትዮጵያ በአፄ ኃይለ ሥላሴ የአስተዳደር ዘመን በ1955 ዓ.ም የኢንቨስትመንት ባንክ ማቋቋም የሚያስችል ህግ ነበር የተባለ ሲሆን እንደ ወንጂ ስኳር ፋብሪካ እና ሲሚንቶ ፋብሪካዎች ጨምሮ ከ10 በላይ ተቋማት መመስረታቸው ተገልጿል። ባለስልጣኑ አሁን ላይ የካፒታል ገበያ አገልግሎት ሰጪዎች ፍቃድ አሰጣጥና ቁጥጥር መመሪያን አዘጋጅቶ ትግበራ መጀመሩንም ዳይሬክተሩ ዶክተር ብሩክ ታዬ በመግለጫቸው ላይ ተናግረዋል። በዚህ መመሪያ መሰረት አዋጭ ኢንቨስትመንት ሐሳብ አለን የሚሉ ነገር ግን የገንዘብ ችግር ያለባቸው ተቋማት በህግና ስርዓት ተወዳድሮ ዓላማቸው እውን እንዲያደርጉ የሚያግዝ ስርዓት መዘርጋታቸውንም ዳይሬክተሩ አክለዋል። ዋና ዳይሬክተሩ አክለውም በቀጣዮቹ 6 ወራት ውስጥ አክሲዮኖች ለህዝብ የሚሸጥበትን መመሪያ አዘጋጅተን ለህዝብ ይፋ እናደርጋለንም ብለዋል። አስቀድመው ተቋቁሞ አክሲዮን በመሸጥ ላይ ያሉ ተቋማት ከኢትዮጵያ ካፒታል ገበያ ባለስልጣን አሰራርና ህግ ጋር እንዴት ይስተናገዳሉ በሚል ጋዜጠኞች ለቀረበላቸው ጥያቄ በገበያው ውስጥ አስቀድመው የገቡና አክሲዮን በመሸጥ ላይ ያሉ ድርጅቶች ወደ አዲሱ የካፒታል ህግ እንዲካተቱ ድጋፍና ቁጥጥር እንዲያገኙ በቂ የሽግግር ጊዜ ይሰጣቸዋል ሲሉ ምላሽ ሰጥተዋል። ይሁንና ከኢትዮጵያ ብሔራዊ ባንክ አስቀድመው እውቅና ያገኙ የኢንቨስትመንት ባንኮች ከኢትዮጵያ ካፒታል ገበያ ባለስልጣን ሌላ የኢንቨስትመንት ባንክ ፍቃድ መውሰድ እንደማይችሉ ዶክተር ብሩክ ታዬ ተናግረዋል። አክሲዮን በመሸጥ ላይ ያሉ የተወሰኑ ድርጅቶች ሚዲያ ላይ የተጋነነ ትርፍ ማግኘት እንደሚችሉ የሚገልጹ አማላይና አሳሳች ማስታወቂያዎችን እያስተላለፉ መሆኑን ደርሰንበታል ያሉት ዋና ዳይሬክተሩ ጠያቂነትን ለማስፈን ከህግና ፍትህ ተቋማት ጋር እየመከሩ መሆኑንም ገልጸዋል። አክሲዮን ሽያጭና የኢንቨስትመንት ባንክ ፍቃድን ለመስጠት ድርጅቶቹ የተቋቋሙበት መንገድ የንግድ ፍቃድ ደንበኞች ወይም ባለ አክሲዮኖች ገንዘብ ዋስትና፣ የፋይናንስና ኦዲት ሪፖርትን ጨምሮ ሌሎችንም መስፈርቶችን በቅድመ ሁኔታ እንደሚታዩ ተገልጿል። የህዝብ ተወካዮች ምክር ቤት ጥር 30 2016 ዓ.ም ባደረገው መደበኛ ስብሰባ በጠቅላይ ሚኒስትር ዶክተር አብይ አህመድ የቀረበለትን የ3 ከፍተኛ ስራ አስፈጻሚ ሹመት አጽድቋል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ተመስገን ጥሩነህ ምክትል ጠቅላይ ሚኒስትር ሆነው ተሹመዋል። የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ የነበሩት ግምቱ ዲፕሎማት አምባሳደር ታዬ አጽቀሥላሴ ደግሞ የውጭ ጉዳይ ሚኒስትር ሆነው ተሹመዋል። ሁለቱ ተሿሚዎች ከዚህ ቀደም በአቶ ደመቀ መኮንን በአንድ ላይ በተያዙ የሹመት ቦታዎች የተመደቡ ናቸው። ከዛሬ ተሿሚዎች ተርታ የሆኑት የማህፀንና ጽንስ ስፔሻሊስት ዶክተር መቅደስ ዳባ ዶክተር ሊያ ታደሰን ተክተው የጤና ሚኒስትር ሆነው ተሹመዋል። ዶክተር መቅደስ ጄኔቫ በሚገኘው የዓለም ጤና ድርጅት ዋና መስሪያ ቤት ውስጥ የምክትል ዳይሬክተሩ ልዩ ረዳትና ከፍተኛ ባለሙያ ሆነው በማገልገል ላይ እንደነበሩም ተገልጿል። ተያያዥ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ በዋና ዳይሬክተር ማዕረግ 2 ከፍተኛ ሹመቶችን እንደሰጡ ተዘግቧል። በዚህም መሰረት
መሰረት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ የሆኑት አምባሳደር ሬድዋን ሁሴን ዛሬ ምክትል ጠቅላይ ሚኒስትር የሆኑትን አቶ ተመስገን ጥሩነህን በመተካት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር፣ ትዕግስት ሐሚድ ደግሞ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተሬት ሆነው እንደተሾሙ ተመልክቷል። በቅርቡ በገዢው ፓርቲ ከነበራቸው የምክትል ፕሬዝዳንት ኃላፊነት በክብር የተሸኙት አቶ ደመቀ መኮንን በዛሬው ዕለት ደግሞ የ11 ዓመታት ከሰሩበት የመንግስት ከፍተኛ የስራ አስፈጻሚነት ኃላፊነታቸው በህዝብ ተወካዮች ምክር ቤት ተሰናብተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሶስቱንም ሹማምንት የትምህርት ዝግጅት፣ የስራ ልምድና ቤተሰባዊ ሁኔታ በዝርዝር ለምክር ቤቱ ያቀረቡ ሲሆን ምክር ቤቱ ሹመቱን በሙሉ ድምጽ አጽድቋል። ሶስቱም ተሿሚዎች በምክር ቤቱ ፊት ቀርበው በተጣለባቸውን ኃላፊነት እንደሚወጡ ቃለ መሐላ ፈጽመዋል። የዓለማችን ቴክኖሎጂ መሪ የሆነችው ቻይና ስድስተኛ ትውልድ የተሰኘውን ኔትወርክ ማቅረብ የሚያስችል ሳተላይት ማምጠቋን አስታውቃለች። ቻይና ሞባይል በተባለው የቴሌኮም ኩባንያ በኩል ያመጠቀችው ይህች የኮሙኒኬሽን ሳተላይት በተሳካ ሁኔታ ህዋ ላይ ማረፏን ዢንዋ ዘግቧል። እንደ ዘገባው ከሆነ ያመጠቀችውን ሳተላይት መሰረት በማድረግ ስድስተኛው ትውልድ ኢንተርኔት ኔትወርክ ሙከራ በቅርቡ ይጀመራል ተብሏል። ዓለም በቅርቡ የተዋወቀውን የአምስተኛ ትውልድ ወይም 5G ኔትወርክን አጣጥሞ ሳይጨርስ ቻይና አዲስ ኔትወርክ ለዓለም ለማስተዋወቅ ስራ መጀመሯ ተገልጿል። በቻይና ሞባይል እና በቻይና ሳይንስ አካዳሚ ተሰርታለች የተባለችው ይህቺ ሳተላይት ለመሬት ቅርብ በሆነ ስፍራ ላይ በመገኘቷ ለዓለም አስተማማኝና ያልተቆራረጠ ኢንተርኔት ኔትወርክ ማቅረብ ያስችላታልም ተብሏል። ባሳለፍነው ጥቅምት ወር ላይ የቻይና ጠፈር ሳይንስ ተመራማሪዎች የኮሙኒኬሽን መሳሪያዎችን ወደ ጠፈር ልከው ብርሃን ከአንድ ቦታ ወደ ሌላ ቦታ ማዘዋወር የሚያስችል ሙከራቸው እውን መሆኑን ማረጋገጣቸው ይታወሳል። ኢትዮ ቴሌኮም ከአንድ ዓመት በፊት የ5G ኔትወርክ አገልግሎትን ያስተዋወቀ ሲሆን በአዲስ አበባ በተመረጡ አካባቢዎች አገልግሎቱን አቅርቤያለሁ ብለዋል። የተከበራችሁ የጨፌ ሚዲያ ተከታታዮቻችን ዕለታዊ ዜናዎቻችንን እዚህ ላይ አበቃን። አብራችሁን ስለቆያችሁ እናመሰግናለን። ከዜናዎቹ ጋር ለሚ መንግስቱ አብራችሁ ነበርኩኝ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ